ሰላም ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ሁሉ ሰላም ነው። የሄሉ ቤተሰቦች ሄሉዬን ይዤላችሁ መጥቻለሁ ማለት ነው። የኔ ማር እንዲህ ስትሽከረከሪ እንደው ብትወድቂስ? አሁን ወድቃም እኮ ሊሆን ይችላል እኮ እንደው ይች ልጅ በቃ እንዲህ ሲቆልጥ ሲያረጋት እኮ በቃ አይጣል ነው ማለት ነው። በጣም ነው የሚያምረው የኔ ውድ እህት ማለት ነው። ሄሉዬ ዘና ፈታ በይበት በአደባባዩ ላይ ማለት ነው። የኔ ውድ ጊዜው ያንቺ ነው ትላላችሁ እና እንግዲህ ትናንትም በናት ይቻላል ላይ ቪዲዮ ተለቆ ነበረ። ትንሽ እንግዲህ የተፈጠረው ነገር አይታችኋል። ያንኛውም ልጅ ሄሉን ሳያፈቅራት አይቀርም መሰለኝ። በቃ ያዙ ልቀቁኝ እንዴት ተሰማታለህ ብሎ ቦክስ አልጀመረም መሰላችሁ? እሷን የሚጠጓት ሁሉ ይወዷታል፣ ግን መጨረሻ ላይ ልቧን ሰብረዋት ይሄዳሉ ማለት ነው። እና ከባድ ነው ከዚህ በኋላ ምክንያቱም ወንዶች የሚቀርቧት ሰዎች የሚቀርቧት ወንዶች ሁሉ ልቧን ሰብረውት ስለሚሄዱ ልቧን ከዚህ በኋላ ማክበር መውደድና መጠበቅ አለባት። ሄሉዬ ለሁሉም ሰው ልቧን መስጠት የለባትም። ምክንያቱም ሁሉም ሰው ልቧን እየሰበረው ነው የሚሄደው ማለት ነው። እና ብቻ ሄሉዬ ራስሽን ጠብቂ የኔ ውድ የኔ ቆንጆ ማለት ነው። የኔ ማር እንዴት እንደምወዳት ማለት ነው። ናቲ እንግዲህ ያዙ ልቀቁኝ ይቅርታ ካላደረገችልኝ ከእሷ ጋር ብሬ ካልኖርኩ እያለ ነው። ምን ትላላችሁ ውዶቼ?